ቅዱሳን ከክርስቶስ ጋር አንድነት አላቸው ስንል ቅዱስ ያሬድስ ምን ብሎ አንስቶላቸዋል? መጽሐፍ ቅዱስ ላይስ ምን የሚለውን ጠቅሶታን የሚለውን እንዳው በዚሁ ለማስታወስ ያለ ነው። ሃሌሉያ 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 ጴጥሮስ ወጳውሎስ ወረዱ ወቦኡ ሀገረ ፊልጶስ ቦኡ ልድያ ወበህየ ረከቡ ብእሴ ዘስሙ የንያ ዘሰላሳ ወሰመንተ ክረምተ ሐመ ፈወስዎ ወአህየውዎ ሆረ ወገብአ ምስሌሆሙ። ሃሌሉያ ጴጥሮስ ወጳውሎስ ወረዱ ወቦው ሀገረ ፊልጶስ። ሃሌሉያ ማለት ቅድመ ዓለም የነበረ ማይከል ዓለም የተገለጸ ዓለምን አሳልፎ ለዘላለም የሚኖር ማለት ነው። ጴጥሮስ ወጳውሎስ ወረዱ ወቦው ሀገረ ፊልጶስ። ጴጥሮስና ጳውሎስ ወደ ፊልጵስዩስ ሀገር ወረዱ፣ በዛም ገቡ ማለት ነው። ቦው ሊዲያ ወበህየ ረከቡ ብእሴ ዘስሙ ኤንያ ዘ38 ክረምተ ሐመ ፈወስዎ ወአህየውዎ ሆረ ወገብአ ምስሌሆሙ ነው የሚለው። ሊዲያ ገቡ። ቅዱስ ጳውሎስና ቅዱስ ጴጥሮስ እግዚአብሔር በሰጣቸው ስልጣት 38 ዘመን ታሞ የነበረውን ስሙ ኤንያ የሚባል ሰው አገኙ፣ አዳኑት። ከነሱም ጋር አብሮ ተመላለሰ ነው የሚለው። ይሄ ያሉት ዜማው ግዕዝ ነው ምንድን ነው ይባላል? ዜማው አራራይ ይባላል። ይሄም ደግሞ በቅዱስ ያሬድ ድርሰት ውስጥ በፋሲካ ድጓ የሚባለው ማለት ነው። የሚቀርበው በሰዓታት ነው፣ በማህሌት ነው፣ በምንድን ነው? በማህሌት ይቀርባል። አሁንም ቅዱስ ያሬድ ምን ይላል? ነሳ ኤልያስ ሐሜለቶ ወጠመ ወዘበጠባቲ ማየ ዮርዳኖስ። የነ ቅዱስ ያሬድ ድርሰት ዝም ብሎ አይደለም ቤተክርስቲያን የተቀበለቻቸው። ቤተክርስቲያን ከመጽሐፍ ቅዱስ አንጻርስ እንዴት ነው? ከአባቶቻችን ከነ ዮሐንስ አፈወርቅ ከነ ቅዱስ ቄርሎስ አስተምሮስ እነዚህን ሁሉ መዝና አስተካከላ ያስቀመጠች ስንዱ እመቤት ቤተክርስቲያናችን ዛሬ ተነስቶ ዝም ብሎ የምትተች አይደለችም። ነሳ ኤልያስ ሐሜለቶ፣ ኤልያስ መጎናጸፊያውን አነሳ። ወዘበጠ ባቲ ማዮርዳኖስ፣ የዮርዳኖስን ውሃ በሱ መታት። ያው ቅዱስ ያሬድ ሁሉንም ነገር ደርሶታል። ስለ እመቤታችን ነው መዘምረው። እግዚአብሔር ብርሃናዊ ዘስሙ ገብርኤል ወይቤለኪ መንፈስ ቅዱስ ይመጽእ እልየኪ ወኃይለ ልዑል ይጼልለኪ። እግዚአብሔር አብ ፈነወ ሀቤኪ ብርሃናዊ ዘስሙ ገብርኤል። እግዚአብሔር አብ ስሙ ገብርኤል የሚባል ብርሃናዊ መልአኩን ወደ አንቺ ላከ። ወይቤለኪ መንፈስ ቅዱስ ይመጽእ ላዕሌኪ ወኃይለ ልዑል ይጼልለኪ። መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጋርድሻል። አባታችን ቅዱስ ሕርያቆስ ዘብህንሳ
የተናገረው ነው። እመቤታችንን ባመሰገነበት ድርሰቱ ላይ ያለውን ነው አባታችን በዜማ ወስደው ያዜሙልን ማለት ነው። ሁሉም መጽሐፍት የተጻፉት እኛ እንድንማርባቸው ስለሆነ ሊቃውንቱ በእውነት ሰፊ ዘመናትን ከጤንነት ጋር ይስጥልን። አመሰግናለሁ።